አትደውሉን። የደውል አልፈልግም፣ ወሬም አልፈልግም። ካይር አላሁመ ጀአሉ ካይር። እሽፊ ምን ሆነሽ ነው? ምንም አልሆነም፣ ነገር የለኝም። ብዙ ነገር ነው የምሆነው። አኗር ምን ሆነ? ምን ተፈጠረ ሱቅ ውስጥ? እኔ ደክሞኛል። ታይ ግን እኔ ችግሬን ማወቅ ፈልጋለሁ። በዚህ ልክ ሰው የሚያሳድደኝ ለምንድን ነው? እኔ ምንድን ነው የተፈጠረው? አሁን ምን ተፈጠረ? ሰዎች ማሳደዱን ለምታውቂው ምን ዛሬ ተፈጠረ? ግን ባለፈ ላይቭ ላይ እያየሁ ታውቂያለሽ፣ የዚህ ሀገር መንግስት ገባ ጋ ማሳዩ ተባልን፣ አሳየን፣ የሚጠበቅብንን ነገር አሳየን፣ ተመልሰው ሄዱ። ትናንትና ምን ማለት ነው? በቀደም ነግሬሻለሁ። ከዛ በፊትም መጡ፣ ሴት መጣች ትናንትና። ዛሬ ደግሞ ሱቁ ምን ተብሎ ተበልቋል? ከኒና ነው የሚሸጠው ተብሎ ተበልቋል። ሽራይክ ከዛስ ፈተሹ? አዎ ፈተሹ። ግን ለምን? ማን ነው የበለቀው? ከሌ 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 ሀበሽያ ስማቸውን ነገሩሽ? አይዋ አሁን በህግ ተይዟል። ይሄ ነው አልልሽም። በዚህ ጋር ማውራት አልችልም። ለጊዜው ሱቅ ተዘጉ። ለጊዜው ሱቅ ዘጉ። አሁን ተከፍቷል። ምሽቱን ከፍተውታል። ግን ለምንድን ነው እኔ እንደዚህ ህዝብ ለምንድን ነው እኔ አልገባኛል። ራሴ ማወቅ ፈልጋለሁ። ችግሬ ምንድን ነው? ስህተቴ ምንድን ነው? ህዝብ ያርመኝ። በግል ውስጥ ለውስጥ በመሄድ ጨርሻለሁኝ። ወረኛ እኝኝ ነው መባል ስራዋ የሚባልን ትቼ ውስጤ እየተጎዳ ትቻለሁ። አሁን ግን ዛሬ እኔ እንደተፈጠረው እስር ቤት የ10 ዓመት እስር ቤት እንደተፈረደው ገብቼ ቢሆን ንብረቴ ከ100,000 ሪያል ያናነሰ እዛ ሱቅ ላይ አፍስሻለሁኝ። ንብረቴ ሜዳ ላይ ነው። ህዝብ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ ሰላም ናችሁ? ዛሬ ደግሞ እንግዲህ ከዱባይ ወደ ሳዑዲ አጀንዳው ተገልብጧል ማለት ነው። እህታችን ሸዋዬ ገጠሪዋ እንደሚታወቀው በሳዑዲ አረቢያ በንግድ ስራ የተሰማራች ስትሆን ጀግናና ጠንካራ እናት እንደሆነች ይመሰከርላት ነበረ። አሁን ላይ ግን እንደምታዋት ከአሁን በፊት ህገወጥ ሆና በዲፍረት እና በጀግንነት የምር ግን እኔ እሷን ሳላደንቅ አላልፍም። ለምን በጣም ደፋር ናት። ህገ ወጥ ሆኖ በሳውዲ አረቢያ ላይ በንግድ ስራ መስራት ኦንላይን ልብሶችን ምናምን በጣም ጎበዝ ናት ማለት ነው። አሁን ደግሞ ሱቋን ከፍታ በዚህ መልኩ እየሰራች ትገኝ ነበር። ሀታ ሱቅ ራሱ የከፈተችው ይጋማ ሳትይዝ ነው ተከይሉ። ሰው ግን በጣም ደፋር ነው። አንዳንድ ጊዜ ግን ቆም ብሎ ማሰብ ያስፈልጋል። ህገ ወጥ ሆኖ ሰው እንዴት ነው ሱቅ የሚከፍተው? ያን ነገ ጧት ያነ ሰው ቢያዝ ምናምን ምንድነው ዋስትናው ምናምን። ብቻ ሱቋ እንግዲህ እንደምታዩት በዚህ መልኩ ስራዋን እየሰራች ነበረ። በሰላም አገር አማን ብላ ስራዋን ሰራተኞችም የሚያግዟት እንደምታዩት አብሮ የስራ ባልደረባ ማላት አብረው እየሰሩ እያለ በሀገሯ ልጆች በኢትዮጵያዊ በራሷ በዜጎቿ ክስ ተከሰሰ። የኛ የሀበሾች መቀኝነት እኮ ግን በጣም የሚገርም መቀኝነት እኮ ነው ያለበት። ሰው እንዴት የራሱን ዜጋ ሰርቶ ተለወጠ ብሎ አሳልፎ ይሰጣል? የተከሰሰችው ደግሞ በጣም በከባድ ወንጀል የ10 ዓመት እስራት ሊያሳስርም እንዲሁም አንገትም የሚያስቀላ ክስ ነው የከሰሷት ማለት ነው። ጠቁመው መድኃኒት ከኔና ምናምን ትሸጣለች ከሱቋ ውስጥ ብለው ከአሁን በፊትም ከሳምንት በፊት ነው ምናምን ባለፈውም እንደዚህ ገብተው ፖሊሶች ፈተሿት ነበረ። ያኔ መፈተሽ ያለ ነው አንዳንድ ጊዜ። ግን አሁን ግን መድኃኒት ከኔና ትሸጣለች። ምን አይነት ከኔና ይሁን ብቻ እንዲያደንዛዥ አይነት ነገር ከኔና ትሸጣለች ብለው ህጋዊም ስለሆነ ህጋዊ ከሆናችሁ ደግሞ ሳውዲ አረቢያ ላይ በጣም ከባድ ነው። አሁን ህጋዊ ሆናለ ይገማና አስተካክላለችና ሴት ፖሊሶች ወንድ ፖሊሶች ገብተው ከሱቋ ፈትሸው የከሰሳትም ሰው ማን ነው ሸክዋ ያደረገብኝ ብላ ስትጠይቅ የራሷ ሀበሻ እንደሆነ ሰነሰሙ ሰነማንነቱ ተነግሯት ትናንትና በዚህ መልኩ እያለቀሰች እንግዲህ አይታችሁታል። ግን የኛ ሰው ለምንድን ነው ምቀኛ የምትሆኑት? ወላሂ ላዚም ሐሲድ እንዳለ ምቀኛ። ሰርታችሁ እንድትለወጡ አይፈልጉ፣ እንድትበልጧቸው አይፈልጉ። ወይ እነሱ አይሰሩ ወይ ደግሞ ሌላው ሰው እንዲሰራ መንገድን አይከፍቱም ማለት በቃ ባንዱ እንቅፋት ባንዱ ይከሳሉ። ባንዱ በቃ አሁን እችሊ ምን አጠፋች? ስራዋን ነው የምትሰራው ከኦንላይን እና ደግሞ ገብተው ሲፈትሹ ምንም ነገር የለም አልተገኘም ማለት ዙሮ ሰላም ስለሆነና ምንም ነገር ስላልተገኘባት ለአሁኑ ነፃ ሆናለች። ሱቋም ተዘግቶ ነበር ተከፍቶላታል።
ግን በጣም ከባድ ነገር ነው። እንደዚህ አይነት ነገር የምታደርጉ ሰዎች በሳውዲ አረቢያ ውስጥ ማለት ነው። ሰው እንዴት ያገሩን ልጅ አሳልፎ ይሰጣል? አንድ ነገር ችግር ሲፈጠር ድምጽ ሆኑ፣ ፍትህ ለገሌ ፍትህ ለእንትና ደግሞ ሰርተው ራሳቸውንም ለሰው ልጅም ደግሞ ለሌሎቹ የስራ እድል አሁን ይችልኝ መዲያም ቤት ብትሆን ምንድነው የምትጠቀሙት? አረብ ቤት ብትሰራ ምንድነው የምትጠቀሙት? ግን ኦንላይን ስራዋን እየሰራ እንደ ማንኛውም ሰው ንግድ እየሰራይ ለሌላ ሰው ደግሞ የስራ እድል ከፍታለች። አያችሁ በአሁኑ ላይ ሳውዲ አረቢያ ላይ ስራ ጠፍቷል። እንደምታዩት የስራ ባልደረባ አላት፣ አብሮ የሚያግዛት አላት። ስለዚህ ራሷም እየሰራች ለሌሎቹም ደግሞ የስራ እድል አመቻችታለች። ሌሎች እህቶቿ መጥተው ስራ አጥተው እንዳይንከራተቱ ወንዶች በረሃ ለበረሃ ከሚንከራተት እንደዚህ አይነት የስራ እድልም መፍጠር ይቻላል ራሳችሁ ለሀገራችሁ ልጆች ማለት ነው። እና በጣም ነው የሚያሳፍረውና የሚያሳዝነው ማለት ነው። በጣም የሚገርም ነው። ግን እስከዛሬ ዱባይ ነበረ ተካሰሱ በሳቸው ተጨረሱ የሚባለው። እዚህም አለ እንደ ሳውዲ አረቢያ። እናንተ ይሄ አሁን እኮ እነሱ እኮ በቃ የራሳቸው መድኃኒት ትሸጣለች ብለው አሳልፈው ሰጧት ማለት በጣም እኮ ከባድ ነው። በተለይ ከተገኘ እንደው እሷ ግን የለም አልሸጥም ብላለች። ጠላት በነገራችን ላይ እሷ ከአሁን በፊትም ጠላቶች ብዙ ትላለች። አንዳንድ ጊዜ ቁርጥ ያለ ነገር ማለት ነው። ጠላቶቿን ካወቀች ሌሻ አትከሳቸውም። ህገ ወጥም ቢሆኑ እኮ ጠላቶቿን ካወቀች ኤምባሲ ሄዳ መክሰስ ትችላለች። ህጋዊም ከሆኑ ኤምባሲ ሄዳ መክሰስ ትችላለች። ጠላቶች ትላለች ትክክለኛ ማስረጃ እነዚህ ሰዎች እንደበደሏት ማስረጃ ካላት፣ እነዚህ ሰዎች እንደከሰሷት ማስረጃ ካላት፣ ሁልጊዜ ጠላት የብዙ ነው። ምቀኛ ነው የምትለው ሁልጊዜ። ምቀኛዋን ካወቀች፣ ጠላቷን ካወቀች፣ እሷን የሚጠላትን ሰው ካወቀች ሌሽ ሄዳ ኤምባሲ አትከስም። የሽሊ ኤምባሲ አትከስም። መቼም በኤምባሲ ነው ወደ ሀገር የሚወጣው። ተይዞ እስር ቤት ሲገባ ኤምባሲ ነው ሄዶ አሻራ በስማ የሚያሰጠው። ስለዚህ ክስ ያለበት ሰው ደግሞ የትም ይሁን ስንት ዓመት የሚቆይ እዛ ጋር አሻራ ሲወጣ ክስ እንዳለበት ይወጣል። እሷ ክሱን እስካልሳበች፣ እሷ ክሷን እስካላነሳሽ ድረስ ማለት ነውና ሁልጊዜ እኔ ጠላተ ብዙ ነኝ፣ ሁልጊዜ ምቀኛለኝ፣ ሁልጊዜ ሀሲድ ያለኝ ምናምን ይሄ ራሱ በጣም የሚገርምና የሚደብር ነገር ነው። አንድ ሰው ጠላቱን ምቀኛውን ካወቀ ማስረጃ ካለው ያ ሰው ምቀኛው ያ ሰው ጠላቱ ለመሆኑ ማስረጃ ካለው በማስረጃ ሄዶ መክሰስ ነው። ስለዚህ ከእንደዚህ አይነት ነገር ግን በጣም ከባድ ነውና እንደምታዋት እያለቃቀሰች ነው። ብቻ ፈጣሪ ወላሂ በጣም ነው እኔ ያሳዘነችኝ። ግን ሰው እንዴት በዚህ ልክ በትልቅ ወንጀል ይከሳል? እናንተ ያገሩ ልጅ በትልቅ ወንጀል እንደዚህ አይነት ወንጀል ከባድ እኮ ነው። እዚህ ሀገር ላይ አንገታቸው ይቀላል፣ እድሜ ልክ እስራት ይፈረድባቸዋል፣ ስንት ዓመታት ይታሰራሉ። እንደዚህ አይነት ከኒና አደንዛዥ እጽ ህገወጥ ነገር ምናምን ከተገኘባቸው የሳኡዲ ህግ በጣም ከባድ ነው። በባለፈው ወደ 200 ኢትዮጵያዊ የሞት ፍርድ የተፈረደባቸው ሲባል እንግዲህ አይታችኋል። እነዛ በምን መሰላችሁ? ጫት ከየመን ድንበር እያስቆረጡ ጫት ሲያስገቡ፣ ከኒን ሲያስገቡ፣ አደንዛዥ እጽ ምናምን ሲያስገቡ የተያዙ ናቸው። እነዛ ወደ 200 ኢትዮጵያዊ በጅምላ የስቅላት ሞት ተፈረደባቸው የተባሉት። ስለዚህ በእንደዚህ አይነት ነገር ሰው ይቀልዳል፣ እንደዚህ ብሎ ሰው ይከሳል። እና ለኩል ሀል ቤተሰብ ይህንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።